ሄሎ ኦኬ። ዛሬ ስለ አንኮንዲሽናል ላቭ ስለሚባል ነገር አሁን ሴ ሰምቲንግ ብዙ ጊዜ ይባላል አይደለ? ምክንያታዊ ያልሆነ ፍቅር ወይም ምክንያታዊ ያልሆነ መውደድ። ፍቅር ሲባል የጾታ ብቻ ሆኖ መታየት የለበትም። ማንኛውም ፍቅር ሊሆን ይችላል። ምክንያታዊነት ሳይኖር ምክንያታዊነት ብቻ ሳይሆን ለዚህ ብዬ ነው የምወድህ የሌለው ጊዜ አንኮንዲሽናል የሆነ ጊዜ ኮንዲሽኖች ያለ ቅደም ተከተል የሚደረግ መውደድ ማለት ነው አንኮንዲሽናል ላቭ ማለት። እና ሰዎች በጣም ሪያሊስቲክ አድርገው ያወሩታል። ላቭ ሄር ኤኒዌይስ አይነት ነገር ማለት ነው። እና እኔ ትንሽ እንትን አይመስለኝም፣ የሆነ ውሃ የሚይዝ ጉዳይ አይመስለኝም። አንኮንዲሽናል ላቭ ማለት እንደውም ከምን የተመጣ ነው ይመስለኝ፣ አንድ ሰው ዛሬ አግኝተው ነገ ተዋውቀው ከዛ ተላምዳችሁ ምናምን ፍቅረኛ አድርጋት ሊሆን ይችላል። ከረጅም ጊዜ በኋላ አንኮንዲሽናሊ እወድሻለሁኝ እንግዲህ ሪጋርድለስ ኦፍ ዩር ቢሄቪየር ሪጋርድለስ ኦፍ ኢምፐርፌክሽንስ ዩ ሃቭ እወድሻለሁ ማለት ነው አንኮንዲሽናል ላቭ ማለት። ግን እናት አባውት ይሄንን እነዚህ አንኖን የሆኑ ኢምፐርፌክሽኖችን የጨመረ አይደለም። ሰዎች እኮ አንኮንዲሽናሊ እንዋደዳለን ተባብለው ግን የሆነ ሰዓት ላይ ሰዎች ይተዋወቃሉ። መጀመሪያ በጣም ይዋደዳሉ። ከዛ አንኮንዲሽናሊ ነው የምወድሽ፣ አንኮንዲሽናሊ ነው የምወድህ ይባባላሉ። ይሄ አንኮንዲሽናሊ የሚለው የመጣበት ምክንያት የፍቅራቸው መጠን በእርግጥ ብዙ ስለሆነ ምንም ነገር ቢፈጠር ላጣ አልፈልግም ለማለት ነው እንጂ ከዛ በተረፈ እነሱ የሚያውቁት ኢምፐርፌክሽኖች አሉ። የሰዎቹን ባህሪ ያውቃሉ። መጥፎ ባህሪያቸው ነው ብለው የሚያስቡትን ነገር ያውቃሉ ምናምን ነገር። ስለዚህ ኢቭን እነዚህ መጥፎ ባህሪዎች ቢኖርብሽ እንኳን እወድሻለሁ ነው ሀሳቡ። አንኮንዲሽናሊ ላቭ ስንል በተለይ የጾታ ፍቅር ላይ ያ ነው ሀሳቡ፣ ሌላ ሀሳብ የለውም እንጂ እናት አባውት አንኖን ስለሆኑት ኢምፐርፌክሽኖች አይደለም። በኋላ ላይ የሚመጡ ኢምፐርፌክሽኖች አሉ። ምን ደነግጠው እንዴ እንትና እንደዚህ አይነት ሰው ናት እንዴ እንትና እንደዚህ አይነት ሰው ነው እንደምንለው እና እንደዛ አንኮንዲሽናሊ ነው ፍቅራችን ያልነውን ሰው የምንለይበት እንደውም ሲሊ የሆኑ ምክንያቶች ሊሆኑ ይችላሉ። እና ያ ይመስለኛል እንኳን ሌላው ፍቅር አይደለም አንኮንዲሽናሊ ሊሆን። አሁን በዋናነት አንኮንዲሽናሊ ነው ተብሎ የሚታሰበው የእናት ፍቅር ነው አይደለ? የእናት ፍቅር ለራሱ ኮንዲሽናል ሲሆን እናየዋለን አንዳንድ ጊዜ። እንግዲህ there are times የእናት ፍቅር ለራሱ ምክንያት ሲያደርግ ማለት ነው ከመውደድ እንግዲህ መውደዷን ሳታቆም አንተ ላይ ጉዳት ታስባለች አታስብም፣ ያ ሌላ ጉዳይ ነው። ምክንያቱም መውደድ የራሱ ክራይቴሪያዎች ስላሉት የሚወድህ ሰው ማያደርግ ነገሮች አሉና የሚወድህ ሰው ማያደርግብህን ነገር የሆነ ሰው ሲያደርግብህ አይወደኝም ብለህ ነው የምታስበው። በዛ መንገድ ነው የምናየው። እና አንኮንዲሽናሊ ላቪንግ የሚባለው ነገር ኢት ኢዝ ጀስት ቱ ሳይ እኔ ይመስለኝ ሰው አንኮንዲሽናሊ እንወደዋለን ብለን የሆነን ሰው ስናስብ እያልን ያለ ነው አሁን ባህሪውን አውቀነዋል፣ ምን እንደሆነ መጥፎ ጎኑን አይተናል። ኢቨን ዊዝ ዲስ ኢምፐርፌክሽንስ ይህን ሰው እንወደዋለን ነው። ከዛ ውጭ የለም። ከምናውቀው ውጭ አናወራም። ከምናውቀው ውጭ ሌሎች ኢምፐርፌክሽኖች ሊኖሩ ይችላሉ። ስናያቸው የምንደነግጥ እንደዚህ ነው እንዲህ ሰው እንደዚህ አይነት ሰውም አልፈልግም የምንልበት ማለት ነው። እና እነዛን ያካተት አይደለም የአንኮንዲሽናል ላቭ የሚባለው እኔ ሳስበው። እና ብዙ ጊዜ ሰዎች አይ ቲንክ ብዙም ብለው በቋንቋ ደረጃ አንኮንዲሽናል ላቭ ሲል ዋትኤቨር ቢፈጠር ምንም ነገር ቢፈጠር ስቲል ሆልድ የሚያደርግ ፍቅር ያለ ነው የሚያስመስሉት። ለዛውም አበንደንትሊ እንትና ለእንትና ያላቸው ፍቅር እሱ ትንሽ የሚከብድ ይመስለኛል። ማለት ሪል ሆነን ካወራ ነው መሬት ላይ የወረደውን ነገር ካየ ነው አንኮንዲሽናል ላቭ አለን ያሉ ሰዎች ናቸው አለ። ከሆነ ጊዜ በኋላ ተጣልተው ምናምን የምታያቸው አለ። ቤተሰባዊ ፍቅር ሊሆን ይችላል፣ የጾታ ፍቅር ሊሆን ይችላል፣ የሀገር ፍቅርም ሊሆን ይችላል። ፎር ዛት ማተር ሆኖስ
እና ወረተኛነት እንዳለ ነው። አንዳንድ ጊዜ የቃላት ማጋነን ፖኤቲክ ለማድረግ ይሆናል አንኮንዲሽናል ላቭ የምንለው እና ወረተኛነት እንዳለ ነው። ያ ሌላው ኤክስትሪም ነው። የሆነ ትንሽ ነገር ባየ ቁጥር ሰው የሚሸሽህ ከሆነ እሱም መጥፎ ነገር ነው። ያን ከዛ በተቃራኒ ለመሆን ይመስለኛል ምንም ነገር ቢፈጠር አብረናን የሚለው ሴንስ እንዲመጣ የተደረገውና አይ ቲንክ ብዙ ርቀት መሄድ የለብንም። ወረተኛ አይደለንም ለማለት በትንሽ በትልቁ አልተውህም አልተውሽም ለማለት አንኮንዲሽናል ላቭ አለን ማለት የለብንም። ምናልባት በሌላ መንገድ መግለጽ ይኖርብን ይችላል። እና ኢትስ ናት ክሪቲክስ ቱ ዘ ሶሳይቲስ ማይንድ ሴት ምናምን ሳይሆን ጀስት ቱ ሪላክስ ነው። እንደዚህ ስንል ምን ማለታችን ነው፣ እንደዚያ ስንል ምን ማለታችን ነው እያልን ሀሳቦችን እያነሳን ድርና ማግ ለማድረግ ያክል ነው። ቲንክ አባውት ኢት። እኔ እንደዛ ይመስለኛል ያለው ነገር። አይ ማይት ቢ ሮንግ በት አትሊስት አይ አም ማይሰልፍ። ሮንግ መሆን that's my idea። ዋናው እሱ ነው አይደል? ያ ኦኬ ባይ ባይ።